ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ውድ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ዝት ዝዝት ይበልልኝ። ያው እንግዲህ ኮሪደር ወደ አዲስ አበባ ምናምን ነበር ያየ ነው። እንግዲህ ባህር ዳር ገብቷል ማለት ነው። ከዚህ ጋር አንድ ወንድማችን ፎቁ ፈርሶበት ጣና ገብቶ ሙቷል ማለት ነው። እንግዲህ አላህ ይጠብቀን። ያው እንግዲህ ዱንያ ነው ሁሉም። ወላኪን ግን ያው ስለሚያስደነግጥ ከባድ ነው። የእውነት ነው የምላችሁ። በጣም ከዚህ ጋር ቆንጆ የሆነ ቤት ነበረው እና አፍርስ ምናምን ሲሉት በቃ እውነት አልመሰለውም። ወላኪን መተው ፍርስ ሲያደርጉበት በቃ ጣና ሄዶ ዘሎ ገብቶ ሙቷል ማለት ነው። እንግዲህ አላህ የቀደረው አይቀርም፣ ምንም ማድረግ አይቻልም ማለት ነው። እና ያው እንግዲህ ኮሪደር ልማት ጣናን ለማስዋብ ተብሎ ይሄ ጣና አካባቢ ነው ማለት ነው። ከዚህ ያው ትንሽ ርቀት አለው ወላኪን ከዚህ ጋር ሆኖ ጣና እንዲታይ ማለት ነው። ከተማውን ለማስዋብ ብዙ ቤቶች እየፈረሱ ነው። የዚህ አካባቢ እንዳለ ሱቅና ፎቅ ነበር ያለው ማለት ነው። ይሄ የፈረሰው ሁሉም በጣም እኔ እንጃ ብቻ እውነት አልመሰለኝም ነበር። በጣም ነው የሚያሳዝን ማለት ነው። ማለት እንኳን እንደዚህ አይነት ፎቅ ቀርቶ ዝም ብሎ በቃ በጭቃ እንኳን ይሄ አካባቢ ሱቅ ነበር ማለት ነው። ይሄ አካባቢ ሱቅ ነበረ። ወደዛ ደግሞ ያለው ቤት ነበር ማለት ነው። እንግዲህ ምንም ማድረግ አይቻልም። ራሳችሁን ጠብቁ ማለት ነው። በዚህ ምክንያት ብዙ ጊዜ ብዙ ሰው ራሱን አሁን ወንድማችን በቃ ምጥት ብሎ ሲያየው ቤቱ በቃ ከዚህ ጋር ነው ቤቱ፣ እዚህ ጋር እነዚህ ሰዎቹ ካሉበት ከዛ ጋር ነበር ፎቁ። በቃ ሲመጣ እየፈረሰ ሲያገኘው በቃ ሄዶ ዘሎ ጣና ገብቶ ሞተ ማለት ነው። ራሱን አጠፋ ማለት ነው። ወላኪን እንደዚህ ያለ ነገር ግን መፈጠር የለበትም። ምክንያቱም ያው ከሱ ጋር የፈረሰባቸው ቦታም ተመርተዋል፣ መስሪያቸውንም ተሰጥተዋል ማለት ነው። ያው እንግዲህ ሶብር ማድረግ አንዳንድ ጊዜ ያስፈልጋል ማለት ነው። ሶብር ማጣት በጣም ከባድ ነው። ከእሱ ጋር የፈረሰባቸው ቦታም ተሰጥተዋል፣ መስሪያም ተሰጥተዋል። በቃ ያው እንግዲህ ያው ከዚህ ጋር መንግስት ቢያፈርስበትም ከሌላ ቦታ ተሰጥተዋል ማለት ነው። እሱ ግን ያው እንግዲህ አላህ የቀደረው አይቀርም። ጣና ገብተው ሙተዋል ማለት ነው።